ጀነትሽ ነው፣ ጀነትሽም ነው፣ ጀሃነምሽም ነው። እሳትም ያስገባሻል፣ ጀነትም ያስገባሻል። እንዲህ ይዞ አይደለም የሚያስገባሽ፣ በአንቺ ተግባር ነው። ለባሎቻችሁ እስከቻላችሁት ድረስ እስከምትችሉት ድረስ እሱን ማስደሰት፣ ለሱ መልካም መዋል። አላህ የሚወድላችሁ ይሄ ነው። የታዘዛችሁትም ደግሞ እንደዛ ነው። እኔ ገንዘብ አለኝ ብለሽ ባልሽ ላይ የምትንቀባረሪ፣ እኔ በእውቀት እበልጠዋለሁ ብለሽ ባልሽ ላይ ጫና የምትፈጥሪ፣ እኔ ነቅቻለሁ። አሁን አረብ ሀገር በተለይ እኛ ከገጠር የመጣን ሰዎች እንተዋወቃለን። ከገጠር ስንመጣ እዚህ ብዙ ነገር አለባበስ፣ ያኔ ሐረካት፣ ምግብ፣ የተለያየ ነገር ምናምን ብዙ ነገር እናያለን። ጀዋላት መድረሽ እዛ ምንም የማያውቀው ባልሽ ላይ ንቀት ወዘተ ነገሮች ምናምን የሚታያችሁ ሴቶች አላህን ልትፈሩ ይገባል። ነገ ላይ ምን እንደሚገጥምሽ አታውቂውም። እሱን ገፍተሽ ብትሄጂ